ሻሎም የጌታ ጸጋና ሰላም ይብዛላችሁ። እንደምን ቆያችሁ? ኢየሱስ ክርስቶስ እናንተና ዛሬ ለዘላለም ጌታ ነው። ዛሬ አንድን ሐሳብ ካወራን በኋላ በአንድ ጉዳይ ስለናንተ መጸለይ እፈልጋለሁ። እግዚአብሔር በህይወትሽ ላይ በህይወት ላይ ድንቅ ነገር ያደርጋል ብዬ ስለማመን እግዚአብሔርን ቃል እንደመነሻ አንድ ስፍራ እንመልከትና በትኩረት ስሙን በትኩረት ማስጨርሱ ዜን የሚሆን ነገር ስላለ እቺም ቲክቶክ ላይ የምንመጣው ለሆነ ጉዳይ ሳይሆን የምንመጣው እግዚአብሔር በሰጠን በዚህ አጋጣሚ መንፈሳዊውን ነገር እንድንከፋፈል ነው። ኢየሱስ ክርስቶስ ጌታ ነው። በኢሳይያስ መጽሐፍ ላይ ምዕራፍ 9 ላይ እንደዚህ የሚል ሐሳብ አለ። መነሻ እስኪሱን እናድርግ። እንዲህ ይላል፣ ነገር ግን ተጨንቃ ለነበረች ጨለማ አይሆንም። በመጀመሪያም ዘመን የዛብሎንን የንፍታሌምን ምድር አቃለለ። በኋለኛው ዘመን ግን በዮርዳኖስ ማዶ በባህር መንገድ ያለው የአሕዛብን ገሊላ ያከብራል። በጨለማ የሄደ ሕዝብ ብርሃን አየ፣ በሞት ጥላ አገር ለኖሩ ብርሃን ወጣላቸው ብሎ ጸሐፊ ይናገራል። ይሄ እንግዲህ በጣም ሰፊ ሐሳብ ስለሆነ ወደ ትንተና ከሄድን የምፈልገውን ሐሳብ እንዳልናገር ስለሚከለክለኝ ሰብሰብ ለማድረግ ያህል ግን ደስ የሚለው ነብዩ ሲናገር አልፎ ስለ ክርስቶስ የሚያወራው ነገር ቢሆንም ስለ ወንጌል ነው እያወራ ያለው። ግን ደስ የሚለው ተጨንቃ ለነበረ እና ጭንቀት ይጨምርባታል አይደለም ይላል። ተጨንቃ ለነበረ ግን ጨለማ አይሆንም ይላል። ታውቃላችሁ፣ ጨለማ ብርሃን እስኪበራ ድረስ ነው አቅም ያለው። ብርሃን ባለበት ጨለማ ሬዚስት ማድረግ አይችልም። ለዚህ ነው ዮሐንስ ወንጌል ምዕራፍ 1 ላይ ሲናገር በጨለማ ላይ ብርሃን በራ፣ ጨለማ አላሸነፈውም። እንግዲህ ይሄ ንግግር ቦግ የሚል ብርሃንና ድርግም የሚል አካላዊ ነገር አይደለም። የሁለት ስብዕናዎች መገለጥ ነው። ሰይጣን ባለበት ብዙ ጊዜ ብዙ ዲስትራክሽኖች ናቸው ያሉት። እግዚአብሔር ባለበት ደግሞ ብዙ መልካም ነገሮች ይመጣሉ። ዮሐንስ በመልእክቱ 3ኛው መልእክት ላይ ሲነግረን እንደዚህ የሚል ሐሳብ አለ። አይ ቲንክ 2ኛው መልእክቱ ላይ እንደዚህ የሚል ሐሳብ አለው። ሲነግረን ምንድነው ሚለን? የዲያብሎስን ስራ ሊያፈርስ እግዚአብሔር ልጅ ተገለጠ ይላል። ታውቃላችሁ፣ ጭንቀት ማለት አንድን ነገር መፍታት አለመቻል፣ ጭንቀት ማለት ነገ ምን ሊመጣ ይችል ይሆን የሚል ስጋት። ዛሬ በተለያየ አይነት ህመም ውስጥ ላላችሁ ዛሬ እግዚአብሔር ለእናንተ ፈውስ ያደርጋል ይያምናል። አሁን አንድን ቃል ሼር ላድርጋችሁና እንጸልያለን። በምንም አይነት ዲፕሬሽን፣ ድባቴ ውስጥ፣ ፍርሃት ውስጥ ያላችሁ ሰዎች ዛሬ ይህን ድምጽ እየሰማችሁ ለእናንተ ነፃ መውጣት ይሆናል። ሉቃስ ወንጌል ምዕራፍ 8 ቁጥር 43 ላይ ይሄ ብርሃን የሆነው ጌታ ኢየሱስ በምድር በነበረበት ጊዜ በአገልግሎቱ አንድ ነገር ሀፕን አድርጓል። በጣም ይገርመኝና አስበው ነበር። ምንድነው መጽሐፉ ጸሐፊው ያስቀመጣልን ነገር? ሲሄድም ማለት ኢየሱስ ህዝቡ ያጨናንቁት ነበር። ከ12 ዓመት ጀምሮ ደም የሚፈሳት ሴት ነበረች። ትዳሯን ሁሉ ለባለ መድኃኒት ከስራ ምንም ሊፈውሳት አልተቻለውም። በኋላው ቀርባ የልብሱን ጫፍ ዳሰሰች፣ የደም ፈሳሽ በዚያን ጊዜ ቆመ ብሎ ይናገራል። አስቡ፣ ጂሲ ከ12 ዓመት ጀምሮ ማለት ከሆነ ጊዜ ላይ የጀመራት ነገር ግን ከመሃል ላይ ገብቶ ለ12 ዓመት ጀምሮ ግን ደም ይፈሳት ነበር። ታውቃላችሁ፣ በአይሁድ ሥርዓት ውስጥ ደም እንዲህ አይደለም ወራዊ እንኳን የሴት ተፈጥሯዊ ነገር እንኳን በሚከሰትበት ጊዜ ከህዝብ ጋር መንቀላቀል አይችሉም። የመንጻትን ሰዓት ካደረጉ በኋላ ነው ከህዝብ ጋር የሚቀላቀሉ። ካህን መንካት አይቻልም፣ ታረክሰዋለች። ግን የዚች ግን የሚቋረጥ አይደለም። የትኛውንም ካህን መጠጋት አትችልም።
የገረመኝ ነገር ትዳሯን ሁሉ ነው የሚለው ያላትን ነገር ሁሉ ሸጣ ፈውስ የለም። እንዳንድ አይታችኋል። አሁን በጣም የምንሰማቸው ነገሮች አሉ። የደም ካንሰር፣ የአጥንት ካንሰር፣ የምን ካንሰር፣ ኩላሊት ፌል ማይባሉ የበሽታ አይነቶች የሉ። ጎዳና ላይ እንደዚህ ታሞብን ገንዘብ አዋጡልን ብለው በመኪና የዞሩ ሳንቲም ለመሰብሰብ የሚችሉትን ሰዋዊ ጥረት የሚያደርጉ ሰዎች አይታችኋል። ምናልባትም እነዚህ ሰዎች ከጀርባቸው የሚሸጡት እንኳን ንብረት ላይ ኖራቸው ይችላል፣ ወይም ሸጠው ጨርሰው ሊሆን ይችላል። ሁሉም ነገር ይደረጋል ምን ለማድረግ? ፈውስን ለመግዛት። ግን ኢየሱስ ወደዚህ ዓለም የመጣበት ምክንያቱ ምንድነው? አንድም ሰዎችን ከሞት ወደ ሕይወት እንዲሻገሩ፣ ከዘላለም ፍርድ ወደ ዘላለም ሕይወት ወደ እግዚአብሔር መንግሥት እንዲገቡ የሚገባውን እያንዳንዱን ዋጋ ኢየሱስ ይከፍል ዘንድ ነው። ያም ብቻ አይደለም። ኢየሱስ በአገልግሎቱ ከእርሱ የሚወጣ የፈውስ ኃይል ነበር፣ የፈውስ አቅም ነበር። እቺ ሴት ግን ያላትን ንብረት ይሸጣለች። ዛሬ ስንቶች ናቸው በተለያየ አይነት ጭንቀት ውስጥ ሊፈወስ የማይችል ህመም ተብሎ ሐኪም ነግሯቸው ከመዳን ከበሽታው ጋር ተስማምታችሁ ኑሩ እስከዚህ ቀን ድረስ የተባሉት ቤተክርስቲያን ለምን ይሆን እግዚአብሔር በምድር ያስቀመጣት? እስቲ ኤፌሶን መጽሐፍ ላይ ደርስ ብለን እንመለስ። ኤፌሶን መጽሐፍ ምዕራፍ 1 ቁጥር 20 ላይ ክርስቶስንም ከሙታን ሲያስነሳው ከአለቅነትና ከስልጣንም ከኃይልም ከጌትነትም ሁሉ በላይና በዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞ ከሚጠራው ስም ሁሉ በላይ በሰማያዊ ስፍራ በቀኙ ሲያስቀምጠው